አርሰናል በውድድር ዘመኑ ላይ በተለይ ከ14ኛ ሳምንት በፊት የነበረው አርሰናልና ከ14ኛ ሳምንት በኋላ ያለው አርሰናል ፍጹም የተለያየ ነው። ምንም ጥያቄ የለውም። አስቶን ቪላ ላይ 2-1 መሸነፋቸው አይደለም የስነ ልቦና ጉዳይ ማንሳት ትችላለህ። በክለቡ ደረጃ አርሰናል ዘንድሮ በብዙ የእግር ኳስ አፍቃሪያን በብዙ ደግሞ ደጋፊዎች ዘንድ ቅድሚያ ከተሰጣቸው ቡድኖች መካከል አርሰናል አንዱ ነበር። ባለፉት በርካታ ሳምንቶች ያለመሸነፍ ጉዞ ጎል የማያስቆጥረው አርሰናል ብዙ ጎሎችን ደግሞ ተጋጣሚ ላይ የሚያስቆጥረው አርሰናል አሁን ባለፉት 3 ሳምንታቶች ውስጥ እሱ አርሰናል አይደለም። የኔ ስጋቴ እሱ ነው። አሁንም ባለፈው ስናገር የነበረው 3 ነጥብ ያገኛል ብለህ እርግጠኛ የምትሆንበት ቡድን አርሰናል ነው። አሁንም ምንም ጥያቄ የለውም። ምክንያቱም ባለፉት 3 ሳምንታት ተቸግሮም ቢሆን አሸንፏል እኮ በኤቨርት በአስቶን ቪላ ተሸንፏል 2-1 ወልቭስን 2-1